አባቴ ምንድነው ከዩኒቨርሲቲ ተመርቄ ወጣሁ አይደል እንደ ሆነ ነገር አቋቁመኝ እንጂ ከዚህ በኋላ እየታገልኩ እኮ ነው የቻልኩትን እያረኩ ምን ተታገረ አረ ቆይ ሚስቴ ደወለች ሄሎ ወይኔ ፍቅር እንዴት ነሽ ሰላም ነው እንዴት እኮ አባቴ ጋውኛ አባቴ ላስተዋውቅሽ በእናትሽ እንዴት ያለ ጥሩ ሰው መሰለሽ እንጠላስታ እሺ ቆይ እሺ ላገናኝ አበይ ይው በቅርቡ አገባሻለሁ ሀብታም ነው ሄሎ እናት ምን እንትን ያስብልሃል እንዴት ነሽ ይኸውልሽ አሁን ይሄን ልጅ ከህይወቱ ውጭለት ሁለተኛ እሱ ጋር እንዳታወሪ አባቴ ነግሬሻለሁ አባቴ በጣም ጥሩ ልጅ ነው በጣም የሚያፈቅርሽ በራትሽ በጣም ነው ይሄን ልጅ ህይወቱን እንዳታበላሽ ከመስመር ውጭ በጣም ጥሩ ልጅ ነው በጣም ጥሩ ልጅ ስለሆነ እሺ ቻው አልኳት ሄሎ ዘጋችሁ ሳቶሎ ቻው ተለይታው ቻው ፍቅር ብሬ ነበር ምዘጋው ዘግታው ነው እንትን ልል ነው ልቀልብ ነው ሁለት ሰው አምጥተህ ደግሞ ቤት እሷን አስገብተህ ና መገዛ ከሆነ ይሄንን ድንጋይ ግዛ ምን ማገዛ ነው በቃ ያዘው እንዴ ልታልፍ ነው ከዚህ ወደዛ ልትሄድ ነው እንዴ ሶኖት ባለቤቱ ባለቤቱ እኔ ነኝ ና ወደ እንዴት ነው እንዴት ነው እንግዲህ እንደምታየው ይሄ ቦታው ብዙ ሰዎች ባለ ሀብቶች እየመጡ ይገዙታል ያው እኔ ወርቅ ይወጣበታል ይችላል ቦታው አም ሶሪ ይወጣበታል እውነት እንኳን እና ዋጋውን ሰምተዋል አይደለ ዋጋውን ሰምተዋል ስንት ነው አሁን በርሻ መሬት ነው የምገዛው በጣም ብዙ ኢንቨስት ማድረግ አለብኝ ለሻ ይላል እንዴ እሺ ስንት ነው የምትገዛው እሺ ስንት ነው የምትገዛው 100,000 ብር ነው የምገዛው ተሽከጭ 100,000 ብር 100,000 አይሆን 100,000 ብር እንዴት 1 ሚሊዮን ብር ምናምን እኮ ብያልኩ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም ከሸጥክ መሸጥ ከሆነ መሳደብ እኮ ነው ታረማ የምትገዛ ከሆነ ገዛ ማገዛ ከሆነ ሄድከት አልገዛም ወግት ለዝም በል ወደዛ ደሞ ሰማኝ አይ በቃ አያዋጣኝም ነው ያልኩት ታዲያ ባያዋጣኝ ንብረቴ እኮ ነው ለላቃቅም አለ ከፈልክ ምንድነው የምትለው አንተ ሰውዬ አይወጣም ይሄ ማለት በዚህ ዋጋ ይሸጥ አይወጣት ነው እኔ ስንት ሀገር አቋርጬ ነው የመጣው ታዲያ ሂዳ ታዲያ እዛው ምን አባከ እንትን አይ ቆይ እሺ ምን